እንኳን ወደ ዛሬው ቪዲዮ በሰላም መጣችሁ። የዛሬው ቪዲዮአችን ሐሳብ እንግዲህ በስልካችን እና በኮምፒውተራችን ብቻ ኦንላይን ስራ እንዴት አድርገን መስራት እንደምንችል አንድ በአንድ አሳያችኋለሁ። ስራዎቹ ምን ናቸው የሚለውንም እነግራችኋለሁ ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ሐሳቡ እንሂድ። የመጀመሪያው የዚህ ቪዲዮ ሐሳብ ዩቲዩብ ምንነት እና የገንዘብ ምንጮችን አንድ በአንድ እናያለን፣ ምክንያቱም እሱም አንድ የኦንላይን ስራ ስለሆነ። ሁለተኛ ፍሪላንሲንግ ስራዎችን፣ ሶስተኛ ኢንፍሌት ማርኬቲንግ የሚለውን አንድ በአንድ እናያለን ማለት ነው። በዚህ ቪዲዮ አብራችሁ ይሁኑ። የመጀመሪያው ዩቲዩብ ነው። ዩቲዩብን ልክ እንደ አንድ ፕላትፎርም መውሰድ ስለምንችል ማለት ነው። ዩቲዩብን ገንዘብ ተከፋይ እንድንሆን የምትፈልጉ ከሆነ 1000 ሰብስክራይበር መኖር አለበት፣ 4000 ሰዓት መኖር አለበት ማለት ነው። የዩቲዩብ አድሴንስ ማስተዳደር ይኖርብናል ወይም መክፈት ይኖርብናል። ስፖንሰርሺፕ እና ቀጥታ የሰሩ የሚገኙ ስልቶችን መጠቀም ይኖርብናል። የገንዘብ ምንጮችን ስናይ የገንዘብ ምንጮች አድቨርታይዝመንት፣ ማስታወቂያ፣ ኢንፍሉዌንት ማርኬቲንግ፣ የምርቶች ማስታወቅ፣ ማርኬጅስ፣ ሴልስ፣ የግርማ ሞገስ ምርቶችን ማስታወቅ፣ ስፖንሰርሺፕ፣ የኩባንያ ስፖንሰር መሆን። እነሱን የዩቲዩብ ብቻ በሆነ ጊዜ በእድሎ ማስተማር ይችላሉ፣ ብር መከፈል ይችላሉ ማለት ነው። ይህንን ካረጉት ሁለተኛው ፍሪላንሲንግ ስራዎች ነው። ፍሪላንሲንግ ስራዎች እንግዲህ ብዙዎቻችሁ ታውቁታላችሁ። ይህን ፍሪላንሲንግ ስራ በፍሪላንሲንግ ስራዎች ምን እንሰራለን ካላችሁ ግራፊክስ ዲዛይን እንደ አፕወርክ ወይም ፋይቨርን ተጠቅመን ልንሰራው እንችላለን። ዩአይ ዩኤክስ ዲዛይን የድርጅቶን ድረ ገጽ ማቀናበር እንዲችሉ ይረዳቸዋል ማለት ነው። ዌብ ዲቨሎፕመንት ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕትን ተጠቅመን የምንሰራቸው ስራዎች ናቸው። ኮንቴንት ክሬት ማድረግ መፍጠር፣ ቪዲዮን መፍጠር፣ መጻፍ ማለት ነው። እንዲሁም እነዚህ የምንሰራባቸው ፕላትፎርሞች ምን ናቸው ካላችሁኝ አፕወርክ፣ ፋይቨር፣ ፍሪላንሰር እነዚህን ሙሉ በመጠቀም ፍሪላንሲንግ መሆን ትችላላችሁ፣ ፍሪላንሰር መሆን ትችላላችሁ ማለት ነው። ሶስተኛ የኦንላይን ተደራሽነት ነው ወይም የኢንፍሌት ማርኬቲንግ ነው ማለት ነው። እቃን ማስተዋወቅ ማለት ነው። እነዚህንም የምንጠቀመው የምርትን ማስተዋወቅ ልክ እንደ አማዞን፣ እንደ ጁማ፣ ሲጄ ኢንፍሉዌንትስ መጠቀም እንችላለን። የዩቲዩብ ወይም ድረገጾችን በማስተዋወቅ ከዩቲዩብ ወይም በሌላ ድረገጾች ማስተዋወቅ እንችላለን ማለት ነው። አማዞን አሶሲኤትስ፣ ሲጄ ኢንፍሉዌንትስ፣ ጁማ ኢንፍሉዌንት ፕሮግራም መጠቀም እንችላለን። የዛሬው ቪዲዮአችን ይህንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ በእነዚህ ይበልጥ ምርጥ አድርጌ እንዲሰራላችሁ የፈለጋችሁትን ሀሳብ ኮሜንት ላይ ጻፉልኝ። በደንብ አብራርቼ እሰራላችኋለሁ ማለት ነው። እስካሁን ስለተከታተላችሁ አመሰግናለሁ። ባይ ባይ።